ዮናታን አክሊሉ ማን ነው? ምን አይነት ሰው ነው? እና የተወለደ እንዴትስ ወደዚህ አገልግሎት ሊገባ ቻለ? የምለውን አንዳንድ ነገሮችን አብረን ከኔ ጋር የምናይ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በታላቅ ትህትና እጠይቃችኋለሁ። አብራችሁን ቆዩ። ዮናታን አክሊሉ ታላቅ የእግዚአብሔር አገልጋይና ወንጌላዊ እንዲሁም የቤተ ክርስቲያን መስራች እንዲሁም በተጨማሪ ደግሞ የወጣቶች አስተማሪ ነው። አገልጋይ ዮናታን አክሊሉ ወጣቶችን ከመጥፎ ልምዶች እንዲርቁ በተለይም በስነ ምግባርና በትምህርት እንዲሁም ጠንካራና ሀገር ወዳድ ወጣቶች እንዲሆኑ ታላቅ ሚና በመጫወት የሚያበረታታ አገልጋይ ነው። እናም በተጨማሪ መልካም ወጣት በሚል መሪ ቃል ብዙ የኢትዮጵያ ወጣቶችን ለማስተማር ወይም ለመርዳት ሞክሯል። ሌላ ደግሞ በሰብአዊ እገዛ ስራዎች የሚሳተፍና ማህበረሰቡ እንዲሻሻል ሀገር ወዳድ እንዲሆን በማድረግ ረገድ ታላቅ የሚባል ሚና ተጫውቷል። በዛ ምክንያት ከጠቅላይ ሚኒስትር ዶክተር አብይ አህመድ የክብር ሽልማቱን ሊያገኝ ችሏል። እግዚአብሔር ሰው አገልጋይ ዮናታን አክሊሉ በኦሮሚያ ክልል ከቢሪ መንግስት ተብላ በምትጠራ አካባቢ ተወለደ። አገልጋይ ዮናታን አክሊሉ መጀመሪያ በመምህርነት ሙያ ሲሰራ እንደነበር ብዙ ሰዎች ይናገራሉ። ከዚያም በኋላ ግን የአገልጋይነት ጥሪ እንዳለበት ተሰማው። እናም ህይወቱን ወደ መንፈሳዊ አገልግሎት መለወጥ ጀመረ። ከዛ በኋላ በትምህርት ቤቶች ያገኘውን የማስተማር ልምድ በቤተ ክርስቲያን ውስጥ በመጠቀም ወንጌልን መስበክ ጀመረ። ከዛ በኋላ በአዲስ አበባ ቤተ ክርስቲያን መስርቶ በሚዲያ ወይም በቴሌቪዥን መስኮት መልእክቱን ለብዙ ሰዎች ማድረስ ጀመረ። በኋላም ወጣቶች ብዙ ችግር እንዳለባቸው አውቆ መልካም ወጣት የተባለውን ፕሮጀክት ጀመረ። ይህም ከመምህርነት ወደ ሙሉ ጊዜ መንፈሳዊና ማህበራዊ አገልግሎት እንዲገባ አድርጎታል። በመጨረሻም ዮናታን አክሊሉ ስለ ቤተሰቡ ማለትም ስለ ልጆቹ ምንም በግልጽ ይፋ ያደረገው ነገር የለም። ግን ቤተሰቦቹም ከእርሱ እኩል ለወንጌል ሥራ እንደሚለፉ ወይም ከጎኑ እንደሚሆኑ ይታወቃል። አገልጋይ ዮናታን አክሊሉ በአገልግሎቱ ደከመኝ ሰለቸኝ ሳይል ቀን ከሌሊት ሳይታክት የሚሰራ ብርቱ እና ጠንካራ የእግዚአብሔር አገልጋይ ነው። አሁንም እግዚአብሔር ብዙ ዕድሜ ከጤና ጋር ይስጠው እያለን ስለ እርሱ ያለንን መረጃ በዚሁ እናጠቃልላለን። ስላዳመጣችሁን ከልብ እናመሰግናለን። ዳና ቆዩ።